እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ የሚተላለፍላችሁ ኬሚስትሪ ትምህርት ነው። ሰላም ተማሪዎች እንዴት ናችሁ? ዲስከስ የምናደርገው ፋንዳሜንታል ኦፍ ኬሚካል ሪአክሽንስ በሚለው የመጀመሪያው ዘ ሎው ኦፍ ኮንዘርቬሽን ኦፍ ማስ what are the fundamentals of chemical reactions. So let's start by definition the law of conservation of mass. The fundamental law of chemical reactions are: the first one is the law of conservation of mass, the second one is the law of definite proportions, and the third one is the law of multiple proportions. Let's come to the first one, the law of conservation of mass. What does it mean, the law of conservation of mass? The law of conservation of mass states that matter is neither created nor destroyed. Matter created ማይሆንም destroyed ማይሆንም chemical reaction ያ ማለት it's conserved ነው. So this law is also called the law of indestructibility of matter. ምን ማለት ነው? It means that the mass of the reactant is exactly equal to the mass of product in any chemical reaction. በማንኛውም ወይም በየትኛውም ኬሚካል ሪአክሽን ጊዜ ሪአክታንቱና ፕሮዳክቱ ምንድነው? እኩል ነው። ያ ማለት the amount of matter in the system is conserved ነው። conserved ነው ስንል ሪአክታንት ሳይድ ያለውና ፕሮዳክት ሳይድ ያለው ምንድነው? እኩል ነው ማለት ነው። ለምሳሌ ካርበን በኦክሲጅን በርን ብናደርገው ካርበን ዳይኦክሳይድ ይሰጣል አይደለ? እንግዲህ ወደ በርን ሆኖ ወይም ካርበን በኦክሲጅን ተቃጥሎ ወደ አሽ ከመቀየሩ በፊት ያለው ግራምና እንደገና ደግሞ ከተቀየረ በኋላ ወደ ፕሮዳክት ከተቀየረ በኋላ ያለው ግራም ምንድነው? እኩል ነው። ይሄ ምን እንለዋለን? law of conservation of mass እንለዋለን። the law of conservation of mass dates from what? Anthony Lavoisier በ1789 ማለት ነው discovery that mass is neither created nor destroyed in the chemical reaction ነው። ያ ማለት ምንድነው? ማስ አይፈጠርምም አይጠፋም፣ conserved ነው። conserved so that the mass of any one element at the beginning of the reaction መጀመሪያ ላይ reaction ከመካሄዱ በፊትና ከተካሄደ በኋላ will equal to the mass of the element at the end of the reaction። እንግዲህ reaction ከመካሄዱ በፊትና reaction ከተካሄደ በኋላ ማሱ ምንድነው? እኩል ነው። ሉክ እዚህ ጋር በደንብ ልብ ማለት የሚገባችሁ ነገር ምንድነው? ሲስተሙ ክሎዝድ መሆን አለበት። ኦፕን ከሆነ ግን አይሆንም። ለምሳሌ ተመልከቱ፣ ካርበንን በኦክሲጅን በርን ስናደርገው እንግዲህ ካርበን የነጣላሸት የሚመስል ነገር ነው። ታውቃላችሁ አይደለ? በጣም ጥቁር ከለሩ ማለት ነው። የካርበን ኦርጋኒክ ኬሚስትሪ ላይ በደንብ የምንማረው ይሆናል። እንግዲህ 10ኛ ክፍል ላይ ነው የምትማሩት። እንግዲህ ወዴት ይቀየራል? ወደ ካርበን ዳይኦክሳይድ ይቀየራል። እንግዲህ ወደ ካርበን ዳይኦክሳይድ ሲቀየር ምን ይወጣል? ሲስተሙ ክሎዝድ ካልሆነ ጢስ ነገር ይወጣል አይደለ? ያ ወጣ ማለት መጀመሪያ ላይ ድጋ የካርበን ሲደመር የኦክሲጅን ማሱ ምንድነው? በሎው ኮንዘርቬሽን ኦፍ ማስ እኩል መሆን አለበት። ከማን ጋር? ከካርበን ዳይኦክሳይድ ጋር ነው የሚሆነው አይደለ? ይሄ የሚሆነው መቼ ነው ስንል ሲስተሙ ክሎዝድ ከሆነ ነው። አሁን እዚህ ጋር የካርበን አቶሚክ ማሱ 12 ግራም ነው፣ የኦክሲጅን 16 ግራም ነው። ግን እዚህ ጋር ስንት ነው? ኦክሲጅን ሞለኪውል ሁለት ኦክሲጅን አለን አይደል? ስለዚህ 2 ሲባዛ በ16 ግራም ፐር ሞል ማለት ነው። አጠቃላይ ስንት ይመጣል? ይሄን ቶታል ስንደምረው 44 ግራም ፐር ሞል ይመጣል። ይሄን ካርበን ከኦክሲጅን ጋር በርን ሆኖ ካርበን ዳይኦክሳይድ ከመስጠት በፊት ማለት ነው። እንደገና ወደ ካርበን ዳይኦክሳይድም ጋር ከተቀየረ በኋላ እዚህ ጋር ምን አለ? ካርበን አንድ ካርበን እና ሁለት ኦክሲጅን ያለን አይደለ? ስለዚህ 12 ግራም ፐር ሞል ይሄንም ዌይት ነው። ሞለኪውላር ዌይትን ካልኩሌት ስናደርግ ነው የካርበን 12 ግራም ፐር ሞል ነው። ሲደመር የኦክሲጅን ደግሞ የአንዱ ስንት ነው ብያቸዋለሁ? 16 ግራም ፐር ሞል ነው አይደለ? የሁለቱ ስንት ይሆናል? 32 አይደል? ስለዚህ 12 ሲደመር 2 ሲባዛ በ16 ግራም ፐር ሞል አጠቃላይ ስንት ይመጣል? 44 ግራም ፐር ሞል። ስለዚህ ይሄ ምን ማለት ነው? ኮንዘርቭድ ነው። Okay, so in general ምን ማለት ነው? law of conservation of mass ስንል the mass of a reactant, this is reactant. Okay, carbon reacts with oxygen, this is reactant አይደለ? before አናሮ ያለው ምንድነው የምንለው? reactant ነው የምንለው አይደለ? is equal to the mass of product, this is product አይደለ? ይሄ reactant ነው፣ ይሄ then ይሄኛው ደግሞ ምንድነው? product ነው። ስለዚህ ወደ product ከመቀየሩ በፊት ያለው ማስ እና ከተቀየረ በኋላ ያለው ማስ ምንድነው? እኩል ነው። ያ ማለት ማስ ምንድነው? neither created nor destroyed in the chemical reaction። በኬሚካል ሪአክሽን ጊዜ ማስ ዲስትሮይድ የማያደርግም ወይንም ደግሞ ክሬትድ የማይሆን ሌላ አዲስ ነገር የሚገኝ ነገር የለም፣ በፊት የነበረው። ስለዚህ እዚህ ጋር ካርበን እና ኦክሲጅን ሪአክት ስናደርገው 44 ግራም ፐር ሞል ነው ቶታል የሁለቱ ማስ። ዘን እዚህ ጋር ወደ ፕሮዳክት ከተቀየረ በኋላ ከ44 ግራም አይጨምርም አይቀንስም። ይሄ ኮንሴፕት ምን እንለዋለን? law of conservation of mass እንለዋለን። Let's come to the second fundamental law of chemical reaction, the law of definite proportion.
the law of definite proportion is known as law of constant composition ይባላል። ቅድም ምን ብለናል? law of conservation of mass ሌላ ስሙ ምን እንለዋለን? the law of indistractability of mass እንላለን። ስለዚህ the law of definite proportion ሌላ ስሙ ምን ይባላል? law of constant composition ይባላል። it's the same. Okay, it states that every chemical compound contains fixed and constant proportion by mass of its constituent element ይላል። እንግዲህ እዚህ ጋር ስሙ እንደሚያመለክተው ዴፊኒት ማለት ውስን ነው አይደለ? ዴፊኒት ፕሮፖርሽን የሚለው ማለት so every chemical compound and chemical compound ይኖራል። እንግዲህ ኮምፓውንድ ምንድነው? ኮምፓውንድ ማለት ሁለት አተሞች አንድ ጋር ሪአክት ሲያደርጉ የሚፈጠር ነው አይደለ? ወይ ኮምፓውንድ ሁለት የተለያዩ አተሞች አንድ አይነት አተም ከሆነ ሞለኪውል ኮምፓውንድ አለ። ለምሳሌ ካርበን ከኦክሲጅን ጋር ሪአክት ሲያደርግ ምን ይፈጠራል? ካርበን ዳይኦክሳይድ ይፈጠራል አይደለ? ያ ምንድነው? ኢስ ኮምፓውንድ አይደለ? ስለዚህ every chemical compound contain fixed and constant proportion አለው ነው። በምን? በማሱ of its constituent element ከያዘው ኤሌመንት ጋር። አሁን እዚህ ጋር ተመልከቱ። ኤግዛምፕል ካርበን ዳይኦክሳይድ this is carbon dioxide ዳይ ማለት ሁለት ነው አይደለ? ካርበን ዳይኦክሳይድ is composed of one carbon atom and two oxygen atom አይደለ? ይሄ ካርበን ዳይኦክሳይድ ከምንድን ነው ኮምፖስት የሆነው? ከአንድ ካርበን አተም እና እንደገና ከሁለት ኦክሲጅን አተምስ አይደለ? therefore by mass carbon dioxide can be described by fixed ratio ያ ማለት የካርበን ሬሽዮ ስንት ነው? 12 ነው። mass of carbon ማለት ነው። እዚህ ጋር በካርበን ዳይኦክሳይድ ጋር እና የካርበን ስንት ነው? 12 ነው። ስለዚህ ሬሽዮ ስናወጣ እንግዲህ ሬሽዮ በማቴማቲክስ ታውቃላችሁ አይደለ? እንደገና ደግሞ የኦክሲጅን ያንዱ ስንት ነው? 16 ነው ብለናል አይደለ? ስለዚህ 2 ሲባዛ በ16 ያ ስንት ይሆናል? 32 this is what mass of oxygen ወይም ደግሞ in simplified form ስናስቀምጠው 12 to 32 ስንል ሲምፕሊፋይ ስናደርገው ይሄንን በአራት ሲምፕሊፋይ ብናደርገው ስንት እናገኛለን? 3 እናገኛለን። ይሄንን ደግሞ በአራት ብናገኝ ስንት እናገኛለን? 8 እናገኛለን አይደል? ምክንያቱም 3 ጊዜ 4 ስንት ነው? 12 አይደለም? ስለዚህ ሲምፕሊፋይድ ወይም ሎስት ተርም አስቀምጡ ብትባሉ በዚህ መልክ ነው ታስቀምጡ አይደል? ያ ማለት እንግዲህ ሬሽዮ በተለያየ መልኩ ይገለጣል አይደል? አሁን ይሄ 12 to 32 this is ratio ወይንም ደግሞ 12 over 32 ብለንም ልናስቀምጥ እንችላለን። ይሄ ማቴማቲክስ ላይ የምታውቁ ስለሆነ ስለዚህ እዚህ ጋር ምንድነው የሚያሳየን? አንደኛው ምንድነው? ፊክስድ ነው። አሁን እዚህ ጋር የካርበን ምንድነው? ፊክስድ ነው አይደል? ስለዚህ ሬሽዮ ስናስቀምጥ 12 ለ32 ይሆናል ማለት ነው። ሁለተኛ ኤግዛምፕል ዋተር ሞለኪውል H2O አይደል? እንግዲህ ኬሚካል ፎርሙላ ኦፍ ዋተር H2O whatever the source of water እንግዲህ ዋተርን ከተለያየ ሶርስ እናገኛለን አይደል? ከፓይፕ ወይም ከቧንቧ ከምንጭ ልናገኝ እንችላለን፣ ከኦሽን ልናገኝ እንችላለን፣ ከሪቨር ከወንዞች ልናገኝ እንችላለን። but its composition is that of two atoms of hydrogen and one atom of oxygen ስለዚህ ውሃን ከየትም እናምጣው ከየትም ኮምፖዚሽኑ ምንድነው? H2O ስንል ሁለት እጅ ሃይድሮጅን አንድ እጅ ኦክሲጅን ማለት ነው አይደል? እዚህ ጋር ሁለት አተምስ ኦፍ ሃይድሮጅን እና አንድ አተምስ ኦፍ ኦክሲጅን ነው። ከየትኛውም ቢመን if we calculate the molecular weight አሁን የዚህ molecular weight calculate ብናደርግ አክቹአሊ ሞለኪውላር ዌይትን ካልኩሌት እናደርግ ምንድነው የእያንዳንዱን አቶሚክ ማስ በሰብስክሪፕት አለ እዚህ ጋር በሞለኪውሉ ማባዛት we come up with what 18 ግራም ፐር ስለዚህ the molecular weight of water ስንት ነው? 18 ግራም ፐር እንዴት መጣ ካላችሁ ሃይድሮጅን አቶሚክ ማሱ 1 አይደለ? ስለዚህ እዚህ ጋር ስንት ሃይድሮጅን አለ? 2 ሃይድሮጅን አለ። ስለዚህ 1 ሲባዛ በ2 ስንት ነው የሚሆነው? 2 ሲደመር ኦክሲጅን የአንዱ ስንት ነው? 16 ነው አይደል? ስንት ኦክሲጅን ያለ? 1 ስለዚህ 16 ስለዚህ 2 ሲደመር 16 ቶታል ስንት ይመጣል? 18 ግራም ፐር ሞል ይመጣል ማለት ነው። in 1 mole of water ያ ማለት እዚህ ጋር 1 molecule of water እዚህ ጋር ሞለኪውል አሁን ይሄ ሰብስክሪፕት ሞለኪውል ካለ አሴ ኮኤፊሺየንት የምንጨምረው ስለዚህ ጋር አሁን እዚህ ጋር 1 mole of water in 1 mole of water there are 2 gram of hydrogen ስለዚህ እንደነገርኳችሁ በአንድ mole of water ስንት ግራም of hydrogen አለ? 2 አይደል? እዚህ ጋር የአንዱ አንድ ስለሆነ ማለት ነው 2 gram of hydrogen okay 2 gram of hydrogen and 16 gram of oxygen እንደነገርኳችሁ ኦክሲጅን የአንዱ ስንት ነው? 16 አንድ ኦክሲጅን ስላለ 16 gram of oxygen in the other words በሌላ አባባል ሃይድሮጅን እና ኦክሲጅን are in the ratio of ስንት ማለት ነው? የሃይድሮጅን እና የኦክሲጅን ሬሽዮአቸው ስንት ነው? 1 ለ8 አይደል? ምክንያቱም 1 እዚህ ጋር 2 ለ18 አይደል? የሃይድሮጅን ስንት ነው? እዚህ ጋር ሶሪ የሃይድሮጅን ማሱ ስንት ነው? 2 እንደገና የኦክሲጅን ማሱ ስንት ነው? 16 አይደለ? ስለዚህ 2 ለ16 ሲምፕሊፋይ ስናደርገው በ2
1 እንደገና ደግሞ 16ን በ2 ስናካፍለው ስንት ነው 8 ስለዚህ ሬሺዮ ስንት ነው ማለት ነው 1:8 ይሄ ሎስት ተርም ሲቀመጥ አይደለም ለመጨረሻው ማለት ነው ማቴማቲክስ ላይ ሲምፕሊፋይድ አድርጉ ትባሉ አሁን 2:16 ቢቀመጥ ይሄ ሎስት ተርም አጠቀመጠ ማለት ሲምፕሊፋይ መሆን ስለሚችል ማለት ነው ስለዚህ የወተር እዚህ ጋር ምንድነው የምናየው ምን ጊዜ ሬሺዮ 1:8 ነው ማለት እዚህ ጋር ባይማስ ማለት ባይ ቮሊዩም ከተባለ ግን እዚህ ጋር ሜቢ ባይ ቮሊዩም ከተባላችሁ 2:1 ሃይድሮጅን ባይ ቮሊዩም ማለት ነው ሃይድሮጅን ስንት ነው 2 ኦክሲጅን 1 so that the law of definite proportion illustrates that whatever the amount of water of hydrogen to oxygen by weight will always be the same ያ ማለት እንግዲህ እንደነገርኳችሁ ዴፊኒት ነው ካልን የወተር ፕሮፖርሽን ሃይድሮጅን ቱ ኦክሲጅን ያለው ፕሮፖርሽን ባይ ማስ 1:8 ባይ ቮሊዩም ከሆነ ግን 2 this is constant እንግዲህ ወተር ከየትም እናገኘው ከየት ሶርስ የተለያየ ሊሆን ይችላል አይደለ ወተር የምናገኝበት ሶርስ ነገር ግን ወተር ለመባል ለምሳሌ ከፓይፕ የምናገኘው ሬሺዮ 1:8 ሆኖ ከኦሽን ወይም ደግሞ ከሪቨር የምናገኘው 1:8 ካልሆነ ያ ማለት ወተር አንለውም ማለት ነው ስለዚህ this is what you call it definite proportion ስለዚህ definite proportion ማለት ይሄን ይመስላል let's come to the third fundamental law of chemical reaction the law of multiple proportion ሶስተኛው the law of multiple proportion The law of multiple proportion states that when two different compounds are formed from the same two elements look እዚህ ጋር አሁን ተመልከቱ ምን አለ ሁለት የተለያዩ ኮምፓውንዶች ከምን are formed from the same two elements ስለዚህ ሁለት የተለያዩ ኮምፓውንዶች አንድ አይነት ከሆኑ ኤሌመንቶች ፎርም ሲሆኑ the mass of one element which react with fixed mass of another are in the ratio of small whole number ratios ስለዚህ መቀመጥ ያለበት በምንድነው በስሞል ሆል ነምበር ሬሺዮ በስሞል ሆል ነምበር ሬሺዮ እስኪ ይሄንን በኤግዛምፕል እንየው let's consider two compounds formed by carbon and oxygen እንግዲህ ሁለት የተለያዩ ኮምፓውንዶች ከአንድ አይነት ከሆነ ኤሌመንት አሁን እዚህ ጋር ኤሌመንቶቹ ማን የተሰጡ ካርበን እና ኦክሲጅን ተሰጥተዋል ስለዚህ ከዚህ ከሁለቱ የተለያዩ ኤሌመንቶች ማለት አንድ አይነት ካርበን ኦክሲጅን ተጠቅመን ሁለት የተለያዩ ኮምፓውንዶች ፎርም የሚሆኑ in one of them አንዱ ካርቦን ሞኖክሳይድ ነው ካርቦን ሞኖክሳይድ we find 1.33 gram of oxygen combined with 1 gram of carbon አሁን እዚህ ጋር የካርቦን ግራም ምንድነው ኮንስታንት የኦክሲጅን ስንት ነው 1.332 gram while in the second compound ያ ማለት ሁለት የተለያዩ ኮምፓውንድ ብለናል አይደል አንደኛው ማን ነው ካርቦን ሞኖክሳይድ ነው ሁለተኛው ማን ነው ካርቦን ዳይኦክሳይድ ነው ካርቦን ዳይኦክሳይድ there are what 2.66 gram of what oxygen combined with 1 gram of carbon look አሁን እዚህ ጋር ካርቦን ኮንስታንት እዚህ ጋር ካርቦን ሞኖክሳይድ አለ እዚህ ጋር ደግሞ ምን አለ ካርቦን ዳይኦክሳይድ ስለዚህ ካርቦን ኮንስታንት ነው መጀመሪያው ላይ የኦክሲጅን ስንት ነው 1.33 ግራም ነው ሁለተኛው ላይ ካርቦን ዳይኦክሳይድ ሲሆን ደብል ነው አይደል የኦክሲጅን ይሄንን ደብል ማድረግ ነው 1.33 እዚህ ጋር ሁለት ኦክሲጅን ካርቦን ዳይኦክሳይድ ሲሆን ሁለት ኦክሲጅን አለ ስለዚህ ስንት ይመጣል ማለት 2.66 gram of oxygen combined with 1 gram of carbon ስለዚህ አንዱ ምንድነው ግድ ኮንስታንት ነው አሁን እዚህ ጋር ካርቦን ሞኖክሳይድ ካርቦን ዳይኦክሳይድ ስለዚህ ካርቦን እዚህ ጋርም ኮንስታንት ነው እዚህ ጋር ኮንስታንት መጀመሪያው ላይ የኦክሲጅን 1.33 ግራም ነበር ሁለተኛው ላይ ስንት መጣ 2.66 ግራም ማለት ነው so what is the ratio of mass of oxygen in carbon monoxide and carbon dioxide that combine with fixed mass of carbon 1 gram አሁን ሬሺዮ ስንት ለስንት ይሆናል ነው ጥያቄው እንዴት ተመልከቱ this is what law of multiple proportion ማለት ነው ስለዚህ ወደ ሶሉሽኑ ስንመጣ we observe the ratio of small whole numbers እንግዲህ በስሞል ሆል ነምበር የምናስቀምጠው ሆል ነምበር ማቴማቲክስ ላይ ስትማሩ ሆል ነምበር አለ ሙሉ ቁጥር ነው በፍራክሽናል አለ ሆል ነምበር integer natural number ያላችሁ የተማራችሁት ማለት ነው whole numbers by dividing the mass of oxygen by the smallest of the two እንግዲህ በሆል ነምበር ስናስቀምጥ ለትንሹ ነው የምናካፍለው ሬሺዮ ስንት የመጀመሪያው ካርቦን ሞኖክሳይድ ላይ ስንት ተሰጥቶ ነበር 1.33 ግራም ተሰጥቶ ነበር ካርቦን ዳይኦክሳይድ ጋር ስንመጣ ስንት ነው 2.66 ግራም ሆነ አይደል ስለዚህ አሁን የተጠየቅነው የካርቦን ሞኖክሳይድ እና የካርቦን ዳይኦክሳይድ ሬሺዮ ስንት ይሆናል መጀመሪያ ሬሺዮ ስንወጣ በስሞለስት ሆል ነምበር ነው እናካፍለው ብለናል
ስለዚህ ከ1.33 እና ከ2.66 የትኛው ነው ትንሹ? 1.33 ነው አይደል? ስለዚህ 1.33 ሲካፈል 1.33 የሁሉም የምናካፍለው ለ1.33 ነው ማለት ነው። ስለዚህ 1.33 ሲካፈል 1.33 ስንት ይመጣል? 1 መጣ በካርቦን ሞኖክሳይድ። ኤንድ ኢን ካርቦን ዳይኦክሳይድ አሁንም የኦክሲጅን ስንት ነው? 2.66 ግራም ነው አይደል? ለማን ነው የምናካፍለው? ለ1.33 ግራም። ምክንያቱም ዘ ስሞለስት ነምበር ነው። እዚህ ጋር ስንት አገኘ? 2። ስለዚህ አሁን የካርበን ሞኖክሳይድ እና የካርበን ዳይኦክሳይድ ሬሽዮ ስናስቀምጥ therefore the ratio of the mass of oxygen in carbon monoxide and carbon dioxide is ምክንያቱም የካርበን ኮንስታንት ነው አይደል? የማንን ነው? ማስ ኦፍ ኦክሲጅን ነው አይደል? 1:2 ይሆናል ማለት 1:2 1 ከየት አገኘ? እዚህ ጋር 1.33 ሲካፈል 1.33 ማለት ነው። so that which is in small volume mass እንግዲህ ዛሬ the fundamental of conservation of mass በሚለው ሰማራይዝ እናደርገው 3 fundamental of chemical reactions አሉ። የመጀመሪያው the law of conservation of mass ነው። the law of conservation of mass ማለት ምን ማለት ነው? mass is conserved ስንል ምንድነው? mass is neither created nor destroyed። ስለዚህ ማስ አይጠፋምም አይፈጠርም። ያ ማለት ምን ማለት ነው? the mass of a reactant is equal to the mass of product ቅድም እንደነገርኳችሁ but it should be what in the closed system በክሎዝድ ሲስተም መሆን አለበት። ኦኬ unless otherwise የሪያክታንቱና የፕሮዳክቱ እኩል ላይሆን ይችላል። ለምሳሌ ዝም ብላችሁ እስኪ 2 ግራም የሆነ ወረቀት በኦክሲጅን ብናቃጠል 2 ግራም የሆነ ወረቀት አለ አይደል? በኦክሲጅን ብናቃጠል መጀመሪያ ከመቃጠሉ በፊት ወረቀቱ ስንት ነው? 2 ግራም አይደል? ከተቃጠለም በኋላ ስንት መሆን አለበት? 2። ነገር ግን ይሄ በምንድነው መሆን ያለበት? ክሎዝ ሲስተም ውስጥ። ኦፕን ከሆነ እንግዲህ ወረቀቱ ሲቃጠል የሚወጣው ከዚያ ላይ የሚወጣ ነገር ጢስ አለ አይደል? ያ ማለት ፕሮዳክቱ ላይ ያለው ማስን ይቀንሰዋል ማለት ነው። ስለዚህ law of conservation of mass ምንድነው የሚለው? the mass of a reactant is equal to the mass of product። ወደ የሪያክታንቱ ማስ እና የፕሮዳክቱ ማስ ምን ይሆናል? እኩል ነው። ያ ማለት ማስ neither created nor destroyed የሚለውን ይሄን በደንብ አድርጋችሁ ዲፋይን ማድረግ መቻል አለባችሁ። ሁለተኛው the law of definite proportion። ለዚህ ጥሩ ምሳሌ የሚሆነው ምንድነው? law of definite proportion ወይም the law of what constant proportion እንላለን ሌላ ስም ማለት ነው። ለምሳሌ water ለዚህ ማለት ነው water by mass ratio ብንወስድ molecular weight of water ስንት ነው? 18 ግራም ነው ብለናል አይደለ? ስለዚህ water 2 እጅ ሃይድሮጅን እና 1 እጅ ኦክሲጅን ነው አይደለ? H2 ስንል ስለዚህ ሬሽዮ ስንት ነው? 1:8 by mass ነው። by volume ከሆነ ግን ስንት ነው? 2:1። ያ ማለት ይሄ ከየትም ልናገኝ እንችላለን። እንደነገርኳችሁ የwater ሶርስ የተለያየ ሊሆን ይችላል። ኦኬ ከምንጭ ልናገኝ እንችላለን፣ ከወንዝ፣ ከሐይቅ ወይም ደግሞ ከፓይፕ ከየትም ይምጣ ከየትም ኮንስታንት ነው ፕሮፖርሽን። ስለዚህ ባይ ማስ ሬሽዮ ስንት ነው? 1:8። ባይ ቮሊዩም ከተባላችሁ 2:1። ሶስተኛውና የመጨረሻው law of chemical fundamental law of chemical reaction የምንለው the law of multiple proportion። multiple proportion ስንል if two different compounds are formed from the same element። ለምሳሌ ሁለት የተለያዩ ኮምፓውንዶች ከአንድ አይነት ኤሌመንት ፎርም ቢሆኑ ለዚህ ጥሩ ምሳሌ ማንን የወሰድነው? ካርበን ሞኖክሳይድ እና ካርበን ዳይኦክሳይድ። ተመልከቱ ካርበን ሞኖክሳይድ እና ካርበን ዳይኦክሳይድ ሁለት የተለያዩ ምንድናቸው? ኮምፓውንዶች ናቸው። እነዚህ ሁለት የተለያዩ ኮምፓውንዶች ፎርም የሆኑት ከየት ነው? ከአንድ አይነት ኤሌመንት ነው። ከማን? ከካርበን እና ከኦክሲጅን ነው። ስለዚህ one of the mass of the element should be what? constant። አንዱ ኮንስታንት ነው። እዚህ ጋር እንዳየነው ካርበን ሞኖክሳይድ፣ ካርበን ዳይኦክሳይድ። ካርበን in 1 gram of carbon የመጀመሪያ ላይ የካርበን ሞኖክሳይድ ማሱ ስንት ነበረ? 1.33 ግራም ነበር አይደለ? ካርበን ዳይኦክሳይድ ሲሆን ግን የኦክሲጅን ደብል ነው። ስንት መጣ? 2.66 ግራም። so generally ምንድነው what you should keep in your mind what means the law of conservation of mass? law of conservation of mass ማለት ምንድነው? law of definite proportion ማለት ምንድነው? and the law of multiple proportion ማለት ምንድነው የሚለው ይሄን clearly በደንብ አንደርስታንድ ማድረግ አለባችሁ ማለት ነው።
atomic theory. So what mean theory? The word theory refers to the way how we interpret facts about atoms. እንግዲህ ፋክቶች ይኖራሉ ያን እንዴት ነው ኢንተርፕሬት የምናደርገው በኤክስፐሪመንታል ያረጋገጥነው ነገር ይኖራል አይደለ ያንን ወዴት እንቀይረዋለን ወደ ቲዮሪ እንቀይረዋለን so atomic theory is therefore the way how we interpret facts about what atoms የሚለውን ይዛል ማለት ነው atomic theory now let's come to Dalton atomic theory Dalton he proposed the first scientific atomic theory as a result he is known as the father of modern atomic theory በመባል ይታወቃል እንግዲህ ዳልተን የመጀመሪያውን ሳይንቲፊክ አቶሚክ ቲዮሪ ፕሮፖዝ ያደረገ ኬሚስት ስለዚህ ምን በመባል ይጠራል the father of modern atomic theory በማለት እንጠራለን እዚህ ጋር ማስታወስ የሚገባችሁ የመጀመሪያው አቶሚክ ቲዮሪ ፕሮፖዝ የሆነው በዲሞክራተስ ነው ነገር ግን the first atomic theory ከተባለ the first atomic theory ማለት ፕሮፖዝ ባይ ዲሞክራተስ አይደለም ግን the first scientific atomic theory ከተባላችሁ ግን በማን ነው በዳልተን ነው ይሄንን ማወቅ የሚገባችሁ he studied the weight of various elements and compounds in addition to that እንግዲህ ዳልተን ስንል ምን አጥንቷል the weight of various elements የተለያዩ ኤሌመንቶችን እና ኮምፓውንዶችን ለማጥናት ሞክሯል he perceived that matter is always combined in fixed ratio matter is combined in a fixed ratio based on the weight of the volume in the case of what gas the other points what we will discuss in Dalton atomic theory chemical compounds always contain the same proportion of elements by mass regardless of what the amount so any chemical compound always contain the same proportion of element by mass regardless of amount በተፈጠረ in general እንግዲህ from his experiment and observation as well as the work peers of his time ማለት የሰራቸው አንድ ጋር work peers የምንለው ከሱ ጋር የሰሩ እንትኖች አሉ ዳልተን ፕሮፖዝ ኒው ቲዮሪ ኦፍ አቶም ሶ ከዚያ በመነሳት ዳልተን ምን አደረገ አዲስ አቶሚክ ቲዮሪ ፕሮፖዝ ማድረግ ቻለ this later became known as Dalton atomic theory የሚለውን ፕሮፖዝ ማድረግ ቻለ ማለት ነው እንግዲህ የዳልተን አቶሚክ ቲዮሪ ፖስቱሌቶች አሉ ሶ እነማን ናቸው ዳልተን አቶሚክ ፖስቱሌት in general እንግዲህ ወደ 5 የሚሆኑ ዳልተን አቶሚክ ፖስቱሌቶች አሉ የመጀመሪያው all matter is made up of teeny indivisible particles called atoms actually is also accepted by modern atomic theory so similar to modern atomic theory ስለዚህ ማንኛውም matter የምንለው teeny ከሆነ indivisible ከሆነ particle ምን atoms ይላል the second one is all atoms of specific elements okay specific elements are identical in mass and other properties እዚህ ጋር ምንድን ነው የሚለው ሁሉም ማሶች ማለት ነው all atomic specific elements are identical in mass ሁሉም ኤሌመንቶች ምን አላቸው በማሳቸው አይደንቲካል ናቸው አይደንቲካል ማለት ምንድነው ተመሳሳይ ነው ያለ ነው and other properties እና በሌላው properties however atoms of different elements exhibit different what properties ይሁንና ግን atoms of what different elements exhibit different properties አይደለ የተለያዩ ኤሌመንቶች ግን የተለያየ ምን ያደርጋል property ያሳያል ለምሳሌ an element sodium and carbon ሁለቱም የተለያዩ ኤሌመንቶች ናቸው አይደለ ስለዚህ የተለያየ ምን አላቸው property አላቸው the third one atom can neither created nor destroyed cannot be created or destroyed ስለዚህ can neither created nor destroyed አይጣፋምም አይፈጠርም ያ ማለት ምን ማለት ነው ኮንዘርቭድ ነው ያለ ነው ሌላው አተም ኢዝ ኢንዲቪዚብል ብሎ ነው ስከና ያለ እንግዲህ የራሱ የሆነ ሊሚቴሽን አለው ዳልተን አቶሚክ ቲዮሪ ሶ ምንድነው የሚለው አተም ኢዝ ኢንዲቪዚብል ኦኬ it cannot be subdivided into electron proton and neutron አይደለም በሱ አባባል እንደዛ ሶ የራሱ የሆነ ምን አለው ሊሚቴሽን አለው ውስንነት አለው ውስንነቶች ምንድናቸው የሚለው እናያለን ሌላው atoms of different elements can combine with each other in a fixed whole number ratio in order to form compounds እንግዲህ ኮምፓውንድ ለመፈጠር ሁለትና ከዚያም በላይ የሆኑ አተሞች ኮምባይን መሆን አለባቸው አይደለ ኮምባይን ሲሆኑ ደግሞ በምንድነው ፊክስድ በሆነ ሆል ነምበር ሬሽዮ ነው በሆል ነምበር በፍራክሽን በምናምን እናስቀምጥ አንችልም so this is also
the postulates of Dalton atomic theory እንግዲህ እንዳያችሁት የዳልተን አቶሚክ ቲዮሪ ፖስቱሌቶችን አይተናል ወደ 5 ፖስቱሌቶች ሶ ድክመቱ ምን ነበር ሊሚቴሽን ወይም ድሮባክ ይላል ቴክስታችሁ ላይ ሊሚቴሽን ኦፍ ዳልተን አቶሚክ ቲዮሪ የዳልተን አቶሚክ ቲዮሪ ውስንነቶች ምን ነበሩ ወይም ድክመቶች ምን ነበሩ ስንል የመጀመሪያው it does not account for subatomic particles ያ ማለት subatomic particleዎችን ከግምት ውስጥ አላስገባቸው ኦኬ ምን ማለት ነው ዳልተን አቶሚክ ቲዮሪ states that atoms were indivisible ይላል አይደለ ቀደም እንዳየነው ፖስቱሌቱ ላይ አተም ምንድነው indivisible ብሎ ነው however the discovery of subatomic particles such as proton electron and neutron disproved this postulate ይህን postulate ወይም ደግሞ አንዱ የዳልተን አቶሚክ ቲዮሪ postulate ምንድነው atom is indivisible አይደል ስለዚህ እሱን disproved ያደርጋል ኦኬ disproved ያደርጋል ለምን ፕሮቶን ኤሌክትሮን እና ኒውትሮን ምን ሆነዋል ዲስከቨር ስለሆኑ ማለት ነው ስለዚህ አንዱ ድክመቱ የመጀመሪያው it does not account for subatomic particles ስለዚህ atom indivisible ብሎ ነው የሚሆነው but nowadays when in modern atomic theory atoms can be divisible because can be subdivided into electron proton and neutron ሁለተኛው ድክመቱ it does not account for isotope ያ ማለት he did not what give a separate place for isotope ለአይሶቶፖች የተለየ ቦታ አልሰጠም ያ ማለት አይሶቶፖችን ከግምት ውስጥ አላስገባም ማለት ምክንያቱም as per Dalton atomic theory all atoms of an element have identical mass ይላል አይደል ሁሉም atoms of an element ምን አላቸው ይላል identical in mass ተመሳሳይ ናቸው ብሏል but not what correct according to modern atomic theory አይደል ምክንያቱም ለምሳሌ አይሶቶፖችን ብንወስድ አይሶቶፕ ማለት ምንድነው isotopes are atoms of the same element that are so የሁለተኛው ድክመት እንደነገርኳችሁ it does not account for isotope ማለት ነው ለአይሶቶፖች የተለየ ቦታ አልሰጠም ምክንያቱም ምን ብለው ነው የሚያስበው atoms of the same element are identical in mass ብለው ነው የሚያስበው አንድ አይነት የሆኑ ኤሌመንቶች በማሳቸው ተመሳሳይ ናቸው ለምሳሌ isotope of hydrogen እንውሰድ isotope of hydrogen ስንወስድ እዚህ ጋር ሃይድሮጂን የመጀመሪያው deuterium tritium ወይንም ደግሞ protium ሃይድሮጂን የሚለው protium ነው the simplest type of hydrogen የምንላት protium ነው ሃይድሮጂን ወይም protium deuterium and tritium so isotope ማለት ምንድነው ስንል isotopes are atoms of the same elements that are the same proton number the same atomic number but different mass number different neutron number ማለት so አሁን እዚህ ጋር ሃይድሮጂን 1 የመጀመሪያው ወይም protium የምንለው እንግዲህ ሃይድሮጂን 1 ነው ዲዩትሪየም ማለት ደግሞ ሃይድሮጂን 2 ነው ማስ ነምበሩ 2 ነው አቶሚክ ነምበሩ ወይም ፕሮቶን ነምበሩ 1 ነው እንደገና ትሪቲየም ላይ ብንመጣ 3 ማስ ነምበሩ 3 ነው አቶሚክ ነምበሩ ወይም ፕሮቶን ነምበሩ ስንት ነው 1 ነው ተመልከቱ እንግዲህ እነዚህ አንድ አይነት ኤሌመንቶች ናቸው ሃይድሮጂን ወይም ፕሮቲየም የምንለው ዲዩትሪየም እና ትሪቲየም ስለዚህ አንድ አይነት ምን አላቸው ፕሮቶን ነምበር አላቸው ማስ ነምበራቸው ግን አንድ አይነት አይደለም የመጀመሪያውን ብንወስድ ማስ ነምበር ማለት ወደፊት ምን ማለት ይሆናል ሶሪ ማስ ነምበር ማለት ፕሮቶን ነምበር ሲደመር ኒውትሮን ነምበር ማለት ኦኬ ሶ የተለያየ ምን አላቸው እዚህ ጋር ማስ ነምበር አላቸው ኦኬ የተለያየ ማስ ነምበር አላቸው ነገር ግን አንድ አይነት ፕሮቶን ነምበር አላቸው አንድ አይነት አቶሚክ ነምበር አላቸው ወይንም ደግሞ የተለያየ ምን አላቸው ኒውትሮን ነምበር አላቸው ኒውትሮን ነምበር ለማግኘት ከማስ ነምበሩ ላይ ፕሮቶን ነምበር መቀነስ ነው እንደነገርኳችሁ ማለት ነው so የሁለተኛው ድክመቱ he did not account for isotope ማለት ነው ወይንም atoms of the same element have identical in mass ብሎ ያለው ማለት ነው እነዚህ ሁለቱም ምንድናቸው ድክመቶች ናቸው according to Dalton አሁንም atoms of the same element are similar in all aspects ቀደም ያልኩት ነው however atoms of the same element vary in their masses and densities የሚለው ማለት ነው ማለት በማሳቸው የተለያዩ ናቸው ወይንም ደግሞ በደንሲቲ የተለያዩ ናቸው የሚለው anyway እንግዲህ what are the wrong postulates of Dalton atomic theory ካልን ሁለት ናቸው እነዚህ በደንብ ማለት የሚገባቸው ነበር የመጀመሪያው atom is indivisible ብሎ ነው የሚያምነው atom ያ ማለት atom divisible አይደለም ኦኬ is indivisible ብሎ ነው ሁለተኛው atoms of the same elements are identical in mass ስለዚህ እነዚህ ሁለቱ የዳልተን አቶሚክ ቲዮሪ postulates of Dalton atomic theory ምንድናቸው wrong ናቸው so እነዚህ wrong postulates of Dalton atomic theory በማን correct ሆኑ በሞደርን atomic theory ስለዚህ
what are the wrong postulates of Dalton atomic theory ተብላችሁ ተጠየቁት። የመጀመሪያው atom is indivisible ነው። ሌላኛው atoms of the same elements have identical in mass የሚለው ማለት ነው። እንግዲህ ሜሪት ኦፍ ዳልተን አቶሚክ ቲዮሪ ድክመቶችን ወይም ውስንነቶችን አይተናል አይደለ? አሁን ደግሞ ሜሪት ወይም አድቫንቴጅ የምንለው የራሱ ስትሬንግ ጊዜ የምንለው ምንድን ነው ስንል the atomic theory explain the law of chemical combination እንግዲህ የሱ አቶሚክ ቲዮሪ law of chemical combination and explain ማድረግ ይችላል። law of chemical combination ስንል the law of conservation of mass and the law of multiple proportion ማለት ነው። ሌላው Dalton was the first person to recognize workable distinction between fundamental particles of the element ወይም atom የምንለው and that the compounds molecule ስለ compound ምንነት ወይም ስለ atom ምንነት እዚህ ጋር በደንብ ገልጿል አይደለ? አንዱ የሱ ጥንካሬ ወይም ደግሞ ሜሪት የምንለው ይሄ ነበር ማለት። ሌላው Dalton effort was not what limited to formulate atomic theory እንግዲህ የሱ effort atomic theory formulate በማድረግ ብቻ ነው but what he proposed simple for elements and compound ለተወሰኑ ኤሌመንቶች እና ኮምፓውንዶች የራሱ የሆነ ሲምቦል ምን አድርጓል ፕሮፖዝ አድርጓል even if the symbol of the element proposed by Dalton were difficult ምናልባት ለተለያዩ ወይም ለተወሰኑ ኤሌመንቶችና ኮምፓውንዶች ሲምቦላቸውን ፕሮፖዝ ሲያደርግ ምንም እንኳን ቀጥታ ሪመምበር ለማስታወስ ወይም ድሮው ለማድረግ አስቸጋሪ ቢሆንም ለተወሰኑ ኤሌመንቶች ወይም ኮምፓውንዶች ምልክታቸው ወይም ሲምቦላቸውን ወይም ወክላቸው ምን ማድረግ ይችላል ፕሮፖዝ ማድረግ ይችላል። ለምሳሌ ያድ ያስቀመጣቸው በጥቂቱ ነው ያቸው ሃይድሮጂን is like this symbolized by like this በዚህ ነው ያስቀመጠው። ሰልፈር እዚህ ጋር እንደምታዩት አለ። ፎስፈረስ እዚህ ጋር አለ። አሉሚና ወይም አልሙኒየም ማለት ነው እዚህ ጋር ባላዶት ያስቀመጠው አለ። አሞኒያ like this ሶዳ ወይም ሶዲየም ካርቦኔት የምንለው በዚህ መልኩ ወይም ዋተር በዚህ መልኩ ሊድ በዚህ መልኩ አስቀምጧል። እንግዲህ ዳልተን effort was not limited on the formulation of atomic theory ስለዚህ atomic theory formulate በማድረግ ላይ ብቻ ነበር። In addition to this, he tried to propose symbols for some elements and compounds ማለት ነው። So የዳልተን atomic theory merit ወይም advantage ወይም strength የምንለው ይሄን ይመስላል ማለት ነው። ሌላው modern atomic theory ሁለተኛው The modern atomic theory established the concept of atoms and how they compose matter እንግዲህ የአተምን ኮንሴፕት establish ለማድረግ ችሏል። እንደገና ደግሞ how they compose matter እንዴት ኮምፖዝ እንደሚያደርጉ ለማሳየት ሞክሯል። actually modern atomic theory የምንለው አሁን የምንጠቀምበት atomic theory ማለት ነው። እንግዲህ የዳልተን atomic theory በማሻሻል modern atomic theory የምንለው ሊፈጠር ችሏል ማለት ነው። so modern atomic theory postulates ምን ይመስላሉ? ቅድም እንዳየነው የዳልተን atomic theory postulateዎችን አይተናል አይደል? አሁን ደግሞ የሞደርን atomic theory postulates ስናይ elements are made up of smaller particles called atoms. It's the same to Dalton አይደለም? ኤሌመንቶች is made up of small particles called atoms. ማንኛውም ኤሌመንት የተሰራው ከአተም ነው። ሁለተኛው atoms cannot be created or destroyed. ያ ማለት ምን ማለት ነው? It's conserved ነው. During ordinary chemical reactions is conserved. mass of reactant እና mass of product ምንድናቸው? እኩል ናቸው። The third one is atoms of the same elements have the same atomic number but may vary in mass. እንግዲህ ተመልከቱ atoms of the same element have the same atomic number ሊኖር ይችላል ወይንም the same proton number ሊኖር ይችላል። ነገር ግን በማሱ ምን ያደርጋል? ቫሪ ያደርጋል። why? due to the presence of what? different isotope ማለት ዳልተን atomic theory ላይ ታስታውሱ ከሆነ ዲስከስ እናደርግ ምንድነው የሚለው atoms of the same elements have identical in mass አይደለ? ያ ማለት ለአይሶቶፖች ምን አለን የተለየ ቦታ አልሰጠም ወይም አይሶቶፖችን ከግምት ውስጥ አላስገባም ማለት ነው። ነገር ግን ሞደርን atomic theory አሻሽሎት ነው atoms of the same elements may not have what? identical in mass. Okay? በማሳቸው አይደንቲካል ላይሆኑ ይችላል። ምክንያቱም the presence of what? different isotope የሚለውን ለማሳየት ወይም ሞክረዋል ማለት ነው። ወይም የዳልተን atomic theory ማረም ችሏል ማለት ነው። ሌላኛው አራተኛው postulate atoms of different elements are different in mass. ይሄ ትክክል ነው። atoms of different elements are different in mass. የተለያዩ ኤሌመንቶች በማሳቸው ምንድናቸው? ዲፈረንት ናቸው አይደል? ምክንያቱም የሶዲየም ብንወስድ እና የካልሲየም ብንወስድ ሶዲየም ማሱ 23
ካልሲየም ደግሞ አርጓል። የተለያዩ ኤሌመንቶች የተለያዩ ማስ አላቸው ወይም የተለያዩ ፕሮፐርቲ አላቸው። it's the same to እንዳልተናጠን ቲዮሪ። ሌላው atoms combine in small whole number to form what compounds and finally atom is what divisible የሚለው atom is divisible ማለት can be subdivided into electron, proton and neutron. No, so this is enough for today. Next time በሌላ እስከምንገናኝ ለዛሬ ይበቃል ማለት ነው።